እሱን የሚሰልየውን ሰውዬ ለማግኘት ሲፈልግ ይሄ ሰውዬ ወደ ከተማ ይሄድና ከዚህ ቆሻሻ ውስጥ የኮካውን ቆርቆሮ ይመለከታል። በዚህ ጊዜም ይሄን የኮካ ቆርቆሮ ይወስድና እርስ ጫፍ ላይ ይቆራርጠዋል። ጫፍ ላይም ከቆራረጠ በኋላ ችንጋ አስገብቶ ይሄንን በሩ አካባቢ ያደርጋል። በሩ አካባቢም ካደረገ በኋላ በድንገት የሱን ጩኸት ተነስቶ ማታ ሰምቶ ሲነሳ በድንገት ይሄንን ሰውዬ ለማግኘት ይሄን ማብራት ያጠፋና ሽጉጡንም ይዞ ሰውዬውን ይከተለዋል። ሰውዬውንም ልክ ሲከተለው ከኋላ በድንገት የሆነ ድምጽ ይሰማል። የሆነ ድምጽ ሲሰማ ልክ ሲዞር በድንገት የሱ ውሻ ሰውዬውን ኦሬዲ ይዛው ነበር። ከዛ ውሻውም ሰውዬውን እንድትለቅ ያደርግና ወደሱ ይሄዳል። ወደ ሰውዬውም ቀረብ ብሎ ከተመለከተ በኋላ ስሙን ይጠይቀዋል። ሰውዬው ምንም መናገር አይፈልግምና ስሙንም አልተናገረም። ከዚህ ጊዜም አጋጣሚ ያጣና አማራጭም አጥቶ ይሄንን ሰውዬ ይዛው ይገለዋል። ከዛ በኋላም የሱ አሻራ እንዲሆን ብሎ ጥይቶቹን ህንሳና በእጁ ካስነካው በኋላ ለፖሊሶች ይደውላል። ለፖሊሶችም ደውሎ ከዛ ፖሊሶችም ይመጡለታል። ልክ ፖሊሶችም ሁለት ሆነው ነበር የመጡት። ሁለት ሆነው ሲመጡም ሰውዬው ሁሉንም ነገር ያስረዳቸዋል። በስልክም ያለውን ነገር ሁሉን ነገር ካስረዳቸው በኋላ እነዚህ ፖሊሶችም በጣም ልብስ ለብሰውና ፖሊሶች አይመስሉም ነበር። ከዛ በኋላ እነዚህ ፖሊሶች ልክ ሲጠይቁት እሱ እንዳልገደለውና ሰውየውን በራሱ እጅ እንደሞተ ይነግሩታል። በዚህ ጊዜ ምንም ጥያቄ ሳይኖራቸው አንደኛው ፖሊስ ለማመን ይገደዳል። ከተገደደም በኋላ ይሄ ሰውዬ ቁልፉን እንዲሰጥና ይሄን ቁልፍ ፖሊስ ጣቢያ እንዲሄድ ይነግሩታል። ሰውየውም በዚህ ነገር አልተስማማምና ቁልፉን የሚሰጣቸው ከሆነ ቤተሰብ አለኝ፣ ብዙ ቤተሰብ ስላለኝ እነዚህ ቤተሰቦች የት ያድራሉ ብሎ ይነግራቸዋል። በዚህ ጊዜም አንዱ ፖሊስ ይስማማና እሱን ይተዋል። ጥያቄውንም ተቀብሎ ሲለቁት ይሄ ሰውዬ ወደ ቀበረው ነገሮች ይሄድና ከጣራው ስር ከቀበረው ፓስፖርትና ብር ይይዝና ይወጣል። ብርን ይዞ ከከተማ አልወጣው ነበርና ትንሽ ከተማ ላይ ያርፋል። በድንገትም ያረፈበት ከተማ ላይ የሆነ ሰው ይደውልለታል። አዲስ ስልክ ስለሆነ ይሄን ስልክ ያገኙታል አላሰበም ነበር። ከዛ በኋላ መኪናው ስር ይፈልጋል። ልክ እየተከታተሉት እንደሆነ ተረድቶ መኪናው ስር ሲፈልግ ምንም ነገር ያጣል። በድንገትም ከዛ እነዛ ሰውዬ የደወለት ይመጣለታል። ከዛ ይሄን ሰውዬ መጣላት ፈልጎ ነበርና መኪናውን ገጭቶ ከሱ ጋር መደባደብ ይጀምራል። ጥይቱንም ያነሳና ውሻዎቹንም ከመኪና አውጥቶ እንዲሮጡ ያደርጋቸዋል። በዚህ ጊዜም ከሰውዬው ጋር ልክ እየተተዋከሰ ያለ በድንገት የሰውዬ መጣና እጁን ይዞ መንገድ ላይ ይጣለዋል። ከዛ ከጣለውም በኋላ መደባደብ ይጀምራሉ። ሰውዬውንም መንገድ ላይ ይረግጧል። ከዛ በድንገትም ያፋጫል። ሲያፋጭም እነዚህ ውሾች ይሄንን ፍቺ ሰምተው ይመጣሉ። መኪና ውስጥ የሚያስገባውና ሰውዬውን አብሮ ሲገባ ውሾቹ ላይ መስኮቱን ይዘጋባቸዋል። ከዘጋባቸው በኋላ የሰውዬም አማራጭ ማጣቱን ገነዘብና በእግሩ ይሄንን መስታወት ይሰባብራል። ይሄን መስታወት ከሰባበረ በኋላም የሰውዬ መንዳት አቅቶት መኪናዋን ይገለበጣል። ከዛ ከዚህ መኪና ውስጥም እንደምንም ብሎ ይወጣል። ጦርነቱም የተጀመረው አሁን ነው ብሎ ያስባል።